Welcome to Cybertech Academy. Hub of Technology. ሰላም እንዴት ናችሁ? የሳይበርቴክ አካዳሚ ተከታታዮች ዛሬ ይዤላችሁ የቀረብኩኝ የአዶቤ ፎቶሾፕ 2023 የሚባል ወይም ደግሞ PS 2023 የሚባል ነው። ስለዚህ ዛሬ የምናየው የተወሰነ ፕራክቲካል የሆነ ፓርት ለማየት እንሞክራለን። ስለዚህ ከዚህ የምናየው ፓርት በእንትን እያልን የተወሰነ የኢንትሮዳክሽን ፓርቱን ለማየት እንሞክራለን። ስለዚህ በዚህ በኩል ያሉ ሜኑ ባሮች ይባላሉ። ስለዚህ እነዚህ ሜኑ ባሮች በዚህ የተለያየ ስራዎችን መስራት እንችላለን ማለት ነው። ስለዚህ ለምሳሌ የመጀመሪያው ኒው ወይም ደግሞ አዲስ ፕሮጀክት ለመክፈት ስንፈልግ እነዚህ ኒው የሚለውን ቦታ ገብተን ስለዚህ እነዚህ እንትኖቹ እናገኛለን ማለት ነው። እነዚህ ለምሳሌ ከስተም ኤሪያ ለምሳሌ ከአሁን በፊት የሰራናቸው ወይም ደግሞ አዲስ ፕሮጀክቶች ወይም ደግሞ ከአሁን በፊት የተሰሩ ፕሮጀክቶችን ከስተማይዝ ለማድረግ የሚጠቅመን ነው። ስለዚህ ለምሳሌ እዚህ ጋር ሳይበር ምን ይላል አንታይትልድ ዋን ነው የሚለው። ስለዚህ ሳይበር ቴክ ብለን ስም ብንሰጠው ስለዚህ እዚህ ጋር ምን ማድረግ እንችላለን ማለት ነው። እዚህ ላይ ለምሳሌ የዊድዝ እና ሄይቶችን ማስቀመጥ እንችላለን ማለት ነው። ለምሳሌ ዊድዙ 15 ነው። ስለዚህ ሄይት ደግሞ 10 ነው። ስለዚህ እዚህ ላይ የተለያዩ የሜዠርመንቶች እንትኖች አሉ ቱሎች አሉ ማለት ነው። ስለዚህ ፒክስል አለን፣ ኢንች አለን፣ ሴንቲሜትር አለ፣ ሜልቲሜትር አለ እና ፖይንትስ እና ፒካስ የሚባሉ እንትኖች አሉ ማለት ነው፣ ሜዠርመንቶች አሉ። ስለዚህ እነዚህ እንትኖች እነዚህ ሜዠርመንቶችን ምን እያደረግን እንሄዳለን እያየን እንሄዳለን በቀጣይ ማለት ነው። ስለዚህ የዛሬው ግን በሴንቲሜትር እንውሰድና 15 በ10 የሆነ ዊድዙ 15 ሄይቱ ደግሞ 10 የሆነ አንድ ወርክ ስፔስ እንፈጥራለን ማለት ነው። ስለዚህ ሌላ ምንድነው እዚህ ላይ ያለን ኦሪየንቴሽን ነው። ስለዚህ ኦሪየንቴሽን ሁለት አይነት ኦሪየንቴሽን ነው ያለ። ስለዚህ አንዱ ፖርትሬት ነው፣ ሁለተኛ ደግሞ ላንድስኬፕ ነው። ስለዚህ ይህን መርጠን መስራት እንችላለን። ለምሳሌ ይሄ ፖርትሬት ነው። ለምሳሌ አንድ ወረቀት ብንወስድ በጎንና በቁመት ምን ማድረግ እንችላለን ማለት ነው፣ ፕሪንት ማድረግ እንችላለን። ስለዚህ ወርድ ራሱ ብንወስድ የወርድ ራሱ አንድ ወረቀት ወይም ደግሞ አንድ ጽሑፍ ጽፈን ከፈለግን በላንድስኬፕ ከፈለግን ደግሞ በፖርትሬት ምን ማድረግ እንችላለን ማለት ነው፣ ፕሪንት ማድረግ እንችላለን ማለት ነው። ሌላ ሪዞሉሽን ነው። ስለዚህ የዛሬው ሪዞሉሽን ዲፎልቱ ስንት ነው? 300 የሚለውን ነገር እንወሰድና ከዛ ፒክስል ፐር ሴንቲሜትር የሚለውን ሜዠርመንት ወስደናል። ስለዚህ እዚህ ላይ ምን አለን ማለት ነው፣ ፒክስል ፐር ኢንች እና ፒክስል ፐር ሴንቲሜትር ምን ማድረግ እንችላለን ማለት ነው፣ መውሰድ እንችላለን ወይም ደግሞ ሜዠር ማድረግ እንችላለን ወይም ደግሞ ማስቀመጥ እንችላለን። ሌላ ከለር ሞድ ነው። ከለር ሞድ ስለዚህ ከለር ሞድ ለምሳሌ ሁለት አይነት ከለር ሞዶች አሉ። ስለዚህ ምናልባት ስለ ከለር ሞድ ማወቅ የምትፈልጉ ከሆነ ትላንት ባለፈ የሰራ ነው ቪዲዮ ቱቶሪያል ወይም ደግሞ ክፍል 1 ላይ አለ። ስለዚህ ለዲጂታል ሲሆን ምንድነው የምንጠቀመው? ለዲጂታል ፕሪንት እና ለፕሪንቲንግ የሚደረግ ሁለት አይነት ከለሮችን ተጠቅመን መስራት እንችላለን። ለምሳሌ አርጂቢ ከለር ስንል አርጂቢ ከለር የምንጠቀመው ለምንድን ነው? ለምሳሌ እኛ ምንሰራ ወይም ደግሞ እንትኑ ለዲጂታል ከሆነ ለምሳሌ ለሞባይል ሊሆን ይችላል፣ ሞባይል ስክሪን ሊሆን ይችላል፣ ለዌብሳይት ሊሆን ይችላል፣ ለዩቲዩብ ቴምፕኔል ሊሆን ይችላል ወዘተ የመሳሰሉ ለነዛዎች የምንጠቀም ከሆነ ዛቲስ ዲጂታል ይሆናል ማለት ነው። ስለዚህ ከለሩ አርጂቢ ከለር ይሆናል ማለት ነው። አርጂቢ ከለር ይሆናል። ስለዚህ የነዚህ ከለሮችን ልዩነቱን በቀጣይ ቱቶሪያል እሰራላችኋለሁኝ። ስለዚህ ለዛሬው ግን የአርጂቢ ከለሩን እንውሰድ ማለት ነው። ስለዚህ አርጂቢ ስንል ሬድ፣ ግሪን እና ብሉ ወይም ደግሞ ቤዚክ ከለርስ ኦር ፕራይመሪ ከለርስ የምንላቸው ማለት ነው። ስለዚህ እነዚህ ከለሮችን ተጠቅመን ምን ማድረግ እንችላለን እንሰራለን ማለት ነው። ሌላ ባክግራውንድ ኮንተንት የሚለው አለን። ስለዚህ ባክግራውንድ ኮንተንት ስንል እዚህ ላይ ሁለት ነገሮችን በደንብ ማወቅ ይጠበቅብናል። ባክግራውንድ ከለር እና ቴክስት ከለር የሚባሉ ነገሮች አሉ ማለት ነው። ስለዚህ ባክግራውንድ ከለር ስንል ምን ማለት ነው? ለምሳሌ እኛ የምንሰራበት ለምሳሌ ኤፎር ልሙጥ ወረቀት ከወሰድን ለምሳሌ እንትን ጠረጴዛ ላይ ብናስቀምጠው ባክግራውንድ ኢዝ ዋይት፣ ስለዚህ ነጭ ነው። ስለዚህ ባክግራውንድ ከለሩ ዋይት ይሆናል ማለት ነው። ዋይት ይሆናል። ስለዚህ ባክግራውንድ ከለሩ ባይ ዲፎልት ዋይት ነው ያለው። ስለዚህ ከፈለግን ምን ማድረግ እንችላለን? ከስተማይዝ ማድረግ እንችላለን። ፕላስ መምረጥም እንችላለን። ብላክ ከፈለግን ብላክ ማድረግ እንችላለን። ባክግራውንድ ከለር መምረጥ እንችላለን። ኦር ትራንስፓረንት ማድረግ እንችላለን። ከፈለግን እኛ በፈለግነው ከለር ራሱ ምን ማድረግ እንችላለን ማለት ነው፣ ከስተም ማድረግ እንችላለን ማለት ነው።
ከስተም ማድረግ እንችላለን። ስለዚህ ይሄን ከፈጠርን በኋላ ዘን ክሪኤት እንለዋለን። ስለዚህ እዚህ ቦታ ላይ ስንመጣ ምን እያደረግን ነው ማለት ነው? ይሄን ወርክ ስፔስ ፈጥረናል ማለት ነው። this is we call it work space ወይም ደግሞ የስራ ቦታ ተብሎ ይጠራል ማለት ነው። ስለዚህ እዚህ ወርክ ስፔስ ላይ የተለያዩ ስራዎችን መስራት እንችላለን ማለት ነው። ለምሳሌ አንድ ጽሁፍ መጻፍ ብንፈልግ ለምሳሌ እዚህ ወርክ ስፔስ ውስጥ ገብተን ምን ማድረግ እንችላለን ነው መስራት ወይም ደግሞ መጻፍ እንችላለን ማለት ነው። ስለዚህ እዚህ ላይ ምን ይላል? ሳይበርቴክ 16.7 RGB of 8 ቢት ይላል ማለት ነው። ስለዚህ እነዚህ ደግሞ ይሄ በአጠቃላይ ቅድም እንደነገርኳችሁ ምን ተብሎ ይጠራል? ሜኑ ባር ተብሎ ይጠራል። ስለዚህ እዚህ ሜኑ ባር ውስጥ ደግሞ የተለያዩ እንትኖች አሉ፣ የተለያዩ ሳብ ሜኑዎች አሉ። ስለዚህ የእነዚህ ሳብ ሜኑዎችን በቀጣይ ወይም ደግሞ እየሰራን ስንሄድ ምን እናደርገዋለን? አንደርስታንድ ማድረጋችን አይቀርም። ስለዚህ ሾርት ካቶቹ ራሱ የተለያዩ ሾርት ካቶች አሉ። ስለዚህ እነዚህ ሾርት ካቶች ራሱ በሂደት ምን እያደረግን እንሄዳለን ማለት ነው፣ እያወቀን እንሄዳለን ማለት ነው። ስለዚህ ይሄ ደግሞ ምን ይባላል? ይሄ ቱል ቦክስስ ይባላሉ። እነዚህ ቱል ቦክሶቹ ማለት የተለያዩ ስራዎችን ለመስራት ይጠቅሙናል ማለት ነው። ለምሳሌ ይሄን ብንወስድ እንኳን እንደዚህ ቱል ቦክሱ ራሱ ምን ማድረግ እንችላለን? ማንቀሳቀስ እንችላለን። እዚህ ጋር አይታየኝም እና እዚህ መሀል ላይ ላድርገው ብንል ምን ማድረግ እንችላለን? መልሰን እዚህ ላይ ማስቀመጥ እንችላለን። ይሄ ራሱ ወደ ታች ከምናደርገው ፖርትሬት ከምናደርገው በሁለት በኩል እንዲደረግም ማድረግ እንችላለን። ስለዚህ እያንዳንዳቸው ምን አላቸው? የራሳቸው የሆነ ስራ አላቸው ማለት ነው። ስለዚህ ለምሳሌ ይሄ እንኳን ብንወስድ ለምሳሌ እዚች ጋር ብናስጠጋው ምን ይላል? ሙቭ ቱል ይላል ማለት ነው። ሙቭ ቱል ይላል። ለምሳሌ ኤሊው ምን እየሆነ ነው? እያንቀሳቀሰው ነው፣ ይዞ እያንቀሳቀሰው ነው ማለት ነው። ስለዚህ እነዚህ ቱሎችን በቀጣይ ሁሉንም እንትን እያየን እንሄዳለን ማለት ነው። ስለዚህ ይሄ በአጠቃላይ ቅድም እንደነገርኳችሁ ምን ተብሎ ይጠራል? ወርክ ስፔስ ይባላል። እነዚህ ደግሞ ቱሎች ናቸው። ቱሎቹ ስንል ደግሞ የተለያዩ ስራዎችን ለመስራት የሚጠቅሙን ቱሎች ማለት ነው። ቱሎቹ እነዚህ ቱልስ ተብሎ ይጠራሉ ማለት ነው። ስለዚህ በአጠቃላይ ለምሳሌ ዛሬ ስለ ቴክስት ማውራት ከፈለግን ራሱ ቴክስት ለምሳሌ እዚች ጋር ብናደርግ ራይት ክሊክ ብናደርግ ምን ይላል? ሆሪዞንታል ታይፕ ነው መጻፍ የምንፈልገው፣ በቨርቲካል ነው ቨርቲካል ታይፕ፣ ማስክ ቱል እና ሆሪዞንታል ወዘተ የመሳሰሉ እነዚህዎችን ምን ማድረግ እንችላለን? ማስቀመጥ እንችላለን ማለት ነው። ስለዚህ እዚህ ላይ ለምሳሌ መጻፍ ብንፈልግ ለምሳሌ እዚች ጋር ምን ማድረግ ይቻላል ማለት ነው? የራሳችን ጽሁፍ ምን እያደረግን እየጻፍን ከዛ በኋላ ልክ ቅድም ቴክስት የሚለውን ስንመርጥ እዚች ጋር የተለያዩ ኦፕሽኖችን ይመጣሉ። ባይ ዲፎልት 18 አለ። ስለዚህ ከፈለግን መቀነስ እንችላለን። እዚች ጋር ሌላ ምን አለን? ሴት ቴክስት ከለር ይላል። ቴክስት ከለር ማለት እኛ የምንጽፍበትን ከለር ብለናል። ቅድም እንደነገርኳችሁ ይህን ቅድም የምንጽፍበት ከለር ነው ብለናል። ስለዚህ ይህን ከለር እዚች ጋር ለምሳሌ ይህን እዚች ጋር ስጽፍ ምን አይነት ከለር ይመጣል? ስለዚህ ከለሩ ወደ ቀይ ነው የሚሆነው ማለት ነው። ስለዚህ ቀይ ከለር ሴት ያደርግልናል። ስለዚህ ከፈለግነው ምን ማድረግ እንችላለን? መቀየርም እንችላለን። ሌላ ይቺ ጋር አላይመንቶች አሉ። አላይመንቶቹ ለምሳሌ ጽሁፉ የት ጋር ነው ማስቀመጥ ያለብን? ራይት አላይመንት ቴክስት ሴንተር ላይ ነው ወይስ ሌፍት አላይን ቴክስት ላይ ነው ወይም ማስቀመጥ እንችላለን የሚለውን ነገር ምን ማድረግ እንችላለን? ማስቀመጥ እንችላለን ማለት ነው። ስለዚህ ለምሳሌ ሳይበር ቴክ አካዳሚ ብለን ብንጽፍ ለምሳሌ ይሄን ስንጽፍ ምን ያደርግልናል ማለት ነው? ለዚህ ቅድም እንደነገርኳችሁ በሬድ ከለር ነው የሆነው ማለት ነው። እዚች ጋር መተን ሳይዙ ራሱ መጨመር እንችላለን። ለምሳሌ 16 ማድረግ እንችላለን። አሁን ሳይዙ ቀንሰዋል። ለምሳሌ ወደ 24 ማሳደግ እንችላለን። ስለዚህ እዚች ጋር ሬድ የሚለውን ራሱ ምን ማድረግ እንችላለን? መቀየርም እንችላለን ማለት ነው። ከለሩ ለምሳሌ ቀይ የነበረውን ወደ ብሉ ተቀይረዋል ማለት ነው። ስለዚህ ሌላ እዚች ጋር ደግሞ ምን ማድረግ እንችላለን ማለት ነው። እዚች ጋር ለምሳሌ እንትኑ ራሱ ምንድነው የሚባለው? ስታይሉ ማለት ነው። ስታይሉ የተለያየ ስታይሎችን ማስቀመጥ እንችላለን። ለምሳሌ በአርክ መልክ ነው የምንፈልገው ወይስ አርክ ሎወር ወደ ታች ማለት ነው። ይህን ደግሞ ወደ ላይ ማለት ነው እና አርክ በልክ ሼል ሎወር ወዘተ የመሳሰሉ ለምሳሌ በስኩዊዝ ሼፕ እና ትዊስት ወዘተ የመሳሰሉ በፍላግ ራሱ ብንመርጠው ራሱ ፍላጉ ይሰጠናል ማለት ነው። ስለዚህ ይህ ስታይሉ በሆሪዞንታል ነው ወይስ በቨርቲካል? ለምሳሌ ወደ ቨርቲካልን መቀየር እንችላለን፣ ወደ ሆሪዞንታልን መቀየር እንችላለን ማለት ነው። ስለዚህ በእንዱ ራሱ እዚህ ላይ ማስተካከል እንችላለን። እነዚህ ነገሮችን በቀጣይ እያየን እንሄዳለን። ስለዚህ ኦኬ ብንለው ይሄ ምን ያደርግልናል? በዚህ መልክ በፍላግ መልክ ነው ያስቀመጠው። ስለዚህ ስንጨርስ ምን እንለዋለን ማለት ነው? ይሄ የኦኬ ምልክቱን
ኦኬ እንለዋለን ዘንድ። ስለዚህ በቃ ሳይበርቴክ አካዳሚ ብሎ ምን አድርጉልናል ማለት ነው፣ አስቀምጡልናል ማለት ነው። ስለዚህ ዛሬ ይህን ነገር አይተናል። በቀጣይ ደግሞ በሶስተኛ በክፍል 3 ደግሞ በሰፊው በአዶቤ ፎቶሾፕ ተጠቅመን ጽሁፎቹ እንዴት ነው ወይም ደግሞ ባነር እንዴት ነው መስራት የምንችለው፣ እንዴት አድርገን ነው ሴቭ የምናደርገው የሚለውን ነገር ለማየት እንሞክራለን። ዛሬ ያው እዚህ ላይ ጨርሰናል። ስለዚህ ለሌሎችም እንዲዳረስ ሼር አድርጉት። ይጠቅማል ካላችሁም ያው ለሌሎችም ሼር አድርጉት፣ አጋሩት። ሌላ ደግሞ ያው ኮሜንት እና ላይክም አድርጉት። ባይ ባይ። Welcome to Cybertech Academy. Hub of Technology.